ቁርስ የምትመገቡ ከሆነ ከኃይላችሁ ላይ ቆርሳችሁ እየወሰዳችሁ ነው። ከ60 ከመቶ በላይ የሚሆነው ጉልበትና ኃይሎቻችን ለመፍጨት ስርዓት የሚውል ሲሆን በጾም ሰዓት ሰውነት ራሱን የማደስ ፋታ ስለሚያገኝ ለመፍጨት ስርዓት ይውል የነበረው ጉልበታችን አሁን በሰውነት ውስጥ ለሚካሄዱ ውሳጣዊ ተግባራት ይውላል። በተለምዶ ለመፈጨት ብዙ ሰዓትን የሚወስድባቸው ምግቦች በጠዋት ላይ በመመገባችን ምክንያት ከሰዓታት በኋላ ለድካምና ለእንቅልፋዊ ስሜት ዳርጎናል። በዚህ ምክንያት አብዛኛው ሰው ኃይሉን ለመመለስ ሲል የቡና ሱስ ተጠቂም ሆኗል። ሰውነት ራሱን በማደሻ ግንደ ህዋሳት የተዋቀረ ሲሆን የጤና እክልና ህመምን በራሱ ማከም የሚችል ትልቅ የህዋሳት ተቋም ነው። ከቻላችሁ እስከ መክሰስ ሰዓት ካልሆነም ደግሞ እስከ ምሳ ሰዓት በመጾም የመጀመሪያ ምግባችሁን ፍራፍሬ ካልሆነም ደግሞ የፍራፍሬ ጁስ በማድረግ የሰውነታችሁን ኃይል ማጉላት ትችላላችሁ። የምንመገባቸው ምግቦች ሰውነታችን አሲዳማና አልካላይን ብሎ የሚፈርጃቸው ሲሆን ተፈጥሯዊ ያልሆኑና አሲዳማ ብሎ የፈረጃቸው ምግቦች አብዝተን እየተመገብን ከሆነ መርዛማ በሽታ አምጪ ህዋሳትን በመዋጋት ጉልበቱን ይጨርሳል። ለዚህም ነው የሰውነታችንን ኃይልና ጤናን በማጉላት ተፈጥሯዊ አመጋገብና ጾምን ማከል ያለብን። ስንቶቻችሁ ይህንን አድርጋችሁ ሰርቶላችኋል? ለመሞከርም ዝግጁ የሆናችሁ ሲያሳውቁን